ሰላም ወዶች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። ወዶች ዛሬ ማለት ነው ትንሽ አንዳንድ ነገር አወራለሁ ብዬ ነኝ የመጣው ማለት ነው። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ጀምሩ ነው የምላችሁ ወዶች። ዛሬ ስለ እስራኤል ሀገር እያወራ ለማውራት መጣው ማለት ነው ወዶች። ወዶች ትንሽ እናንተ መክፋት ይችላል ማለት ነው ዛሬ የምናገር ነገር ማለት ነው። ግን አለ አይደል ግን አንዳንድ ሰው ይከፋል ማለት ነው። እስራኤል ማለት የክርስቲያን አገር ናት። እስራኤል የክርስቲያን አገር አይደለችም መጀመሪያ ላይ ማለት ነው። እስራኤል ማለት የይሁዳ አገር ነው ማለት ነው ውዶች። የክርስቲያን አገር አይደለችም። አሁን ለምሳሌ ቤተክርስቲያን አለ እዛ አገር ኢየሩሳሌም ማለት ነው። ኢየሩሳሌም የፈጠረ አምላክ ይጠብቃል ማለት ነው። ገባችሁ አይደል? ኢየሩሳሌም እኮ ማለት ነው አባት አላት ማለት ነው። አባቷ ይጠብቃል ማለት ነው። ኢየሩሳሌም ምንም አትሆንም ማለት ነው። ገባችሁ አይደል? ምንም አትሆንም። ቤተክርስቲያኗ ምንም አትሆንም ማለት ነው። እና እስራኤሎች እኛ አስደክሙን በእውነት እንቅልፍ ያጣን ማለት ነው። በእውነት እነሱ አሁን ቀሩ ማለት ነው። በሰላም እያደረን ነው ማለት ነው ውዶችዬ። አንዳንድ ጊዜ ማለት ነው ቀስ ብሎ ማሰብ አሪፍ ነው አለ አይደል? ቶሎ ለመናገር በፊት ይሄ ነገር እናገራለሁ ካላችሁ ማለት ነው 15 ደቂቃ 10 ደቂቃ ቁጭ ብላችሁ አስቡ። ገባህ አይደል? ካሰባችሁ በኋላ ተናገሩ ማለት ነው። እኛ እስራኤሎች አስደክሞን ማለት ቤሩት ያሉ ልጆች እኛ አባሾች ራሱ 5 ሰው ነው ስንት ሰው ነው ሞተ በእስራኤል ሰበብ ማለት ነው። እስራኤሎች እዚህ አገር ማለት ነው እኛ ያለንበት አገር እንቅልፍ አሳጥቶን አለ አይደል? ህይወታችን አሁን ትወጣለች ወይ አትወጥም ብለን ወደ አፋችን እየመጣ ማለት ነው። ወደ ጉሮራችን ወደ ምላሳችን ህይወታችን ትመጣለች ማለት ነው። እኔ በህይወቴ ማለት ነው። ገባችሁ አይደል? በእውነት እኛ አገር ረብሻም የለም ወይ ፈጣሪ መስገን እንዲህ ረብሻን የለም ማለት ነው እኛ አገር። እኔ የሩሲ ልጅ ነኝ። ማንም አማራ ማለ ኦሮሞ ማለ ቅልቅል ነው ማለት ነው። ሙስሊም አለ ክርስቲያን አለ ቅልቅል የሆነች ቤንጤ አለ አይደል? ቅልቅል ሆኖ እኩል ነው የሚኖሩ ማለት ነው። እኛ ጋር ምንም ረብሻ የተባለ ነገር የለም። እኔ አይቼ አላቅም። ሌላ አገር ይሰማሉ እንጂ ማለት ነው ይሰማሉ እንጂ አላቅም። እኔ አይቼ አላቅም። እኔ ምንም አላቅም ማለት ነው። እኛ ጋር ሰላም ነው በቃ ሰላም። እኛ ምንም አናቅም እውነት ለመናገር ማለት ነው። እኔ ሽጉጥ አይቼ አላቅም ባይኔ ማለት ነው። ባይኔ በእጄ አላቅም ማለት ነው። ገባችሁ አይደል? እኛ አናቅም። ቤተሰባችን ማለት ነው ፍቅር እያስተማረን ነው አሳደገን ማለት ነው። አንቺ ክርስቲያን ነሽ፣ አንቺ ሙስሊም ነሽ፣ ኤኬሌ ሙስሊም ነው፣ ኤኬሌ ክርስቲያን ነው፣ ኤኬሌ አማራ ነው፣ ኤኬሌ ኦሮሞ ነው ብሎ አላሳደጉኝም። እኛ ምን ብሎ አሳደጉን? ሰው ለመሆኑ ብቻ አከብሩ አለ አይደል? ውደዱ ደግሞ ማለት እናንተ ሰው ብትወዱ ከወዳችሁ ማለት ነው መልካም ነገር ካሰባችሁ ለእናንተ ደግሞ ፈጣሪ መልካም ነገር ያስባል። 5 ብር ካላችሁ ማለት ነው 2.50 ስጡ እያሉ ነበር ማለት ነው። የሚገርማችሁ ነገር ማለት ነው 2 ጃኬት ካለሽ ጃኬት የማይኖር ሰው ካያችሁ አለ አይደል? እንትን ልብስ የማይኖር ሰው እንትን ራቁት የሚሄድ ራቁት ማለት አለ አይደል? ምንም ልብስ የማይኖር ልብስ እንትን ቆሻሻ ነገር ወይም ደግሞ የማይሆን ልብስ ለብሶ የሚሄድ ሰው ካያችሁ የራሳችሁ ልብስ ስጡና አልብሱ አለ አይደል? ውሃ ጠማ ያለ ሰው ካያችሁ ውሃ እንዳስጡ ወተት ስጡ። እንደዛ ነው አሳዳጉን ማለት ነው። ቤት ውስጥ ወተት ካለ ስጡ፣ ምግብ ካለ ስጡ። የራበ ሰው አስጠግቡ፣ ከፈጣሪ ታገኛላችሁ። ከያ ሰው ምንም እንዳትጠብቁ
አለ አይደል ለአንድ ሰው አሁን አንድ ነገር አድርጋችሁ እሱ ለኔ ነገ መልካም ነገር አድርጎ ይመልሳል ብላችሁ አታስቡ ጭንቅላታችሁ ውስጥ እንዳታስቀምጡ ከፈጣሪ አንድ ነገር አገኛለሁ ብላችሁ አስቡ ይላሉ ማለት ነው እንደዛ ነው አደገን ማለት ነው እኛ እንጂ እንዲህ አይነት ጠላቻ ምንም አለ አይደል እንደዛ አይነት ነገር አናቅም ማለት ነው አናቅም እኔ በራሴ አይቼም ሰምቼም አላቅም ማለት ነው አሁን እዚህ ሀገር መጣው ማለት ነው በእውነት እዚህ ሀገር እስራኤሎች አስደክሙን ማለት ነው አስደክሙን ቤታችን ወተት የሚገፋ ሰው አያችሁ እንትን የማረጉ ማለት እንደዛ ቤታችን ርቅ ይላል ማለት ነው እንዴ ይሄ ቤት ፎቅ ነው አሁን ለምሳሌ እንደ እኛ ሀገር ቢሆን እኮ አሁን እኛ ገጠር ነው አገሬ ማለት ነው እኔ ገጠር ነው አለን ማለት ነው እኛ ከተማ ውስጥ አይደለም አለ አይደል እዛ ማለት ነው መሬት ቤቱ መሬት ነው ፎቅ አይደለም አለ አይደል መውጣት እንችላለን ማለት ነው እዚህ ሀገር ግን ፎቅ ነው ይሄ ፎቅ ነው ማለት ነው ከዛ ደግሞ የሚገርም ነገር ማለት ነው ሴትዮ አሮጊታ ናት ከቤት አትወጣም ማለት ነው አትወጣም ከቤት ማለት ነው እኛ እሷ ጥለን ወጣን ማለት እንዴት እንመለሳለን በኋላ ደግሞ እናታችሁ ጥለን ከቤት ወጣን ማለት ነው ቆይተን እንዴት እንመጣለን ገባችሁ አይደል ማለቴ እናታችን ጥለው ወጡ ሂዱ ካሉስ ወዴት እንሄዳለን እኛ ማይጃ ራሱ የለንም ማለት ነው ይሄ እስራኤሎች እኛ እንቅልፍ ከልክሎ እኛ እየፈራን ህይወታችን ዛሬ ትወጣለች ነገ ትወጣለች እያለን እየተንቀጣቀጠን እንኖራለን ማለት ነው አሁን ግን አላችሁ አይደል ለሰው የማይቻል ለእግዚአብሔር ይችላል ማለት ነው አያችሁ አይደል እስራኤሎች አገር ማንንም ሰው አይችልም ጉልበት አለን አሉ ማለት ነው ፈጣሪ ደግሞ እሳት ለኮሰባት ማለት ነው እሳት ተለኮሰባት ገባችሁ አይደል እነሱ የሚችል ሰው የለም አው ጉልበት አሉ አሜሪካ እነሱ ጋራ ነው አሉ ማለት ነው ግን ፈጣሪ ደግሞ የፈጣሪ ነገር ይችላሉ እንዴ ይሄ ነገር እኮ ፈጣሪ ነው ሰበብ አድርጎ ማለት ነው እያቃጠላለ ማለት ነው አሜሪካን አገር ማለት ነው አሜሪካን አገር በፊት ማለት ነው ፈጣሪ የለም አሉ ማለት ነው ሰብሰባ እንትን ተሰብስቦ ማለት ነው እኛ ከተማ ፈጣሪ የለም አሉ ማለት ነው ተጨብጭቦ ማለት ነው ገባችሁ አይደል ፈጣሪ እኔ አለው ብሎ አሳይቶ የነሱ ከተማ ትልቁ ከተማ አጠፋ ማለት ነው እስቲ ለፈጣሪ የማይቻል ነገር አለ እንዴ ሁሉ ነገር እኮ ለፈጣሪ ይቻላል ማለት ነው ለኛ ነው እንጂ ለሰው ነው እንጂ የማይቻል ነገር ለፈጣሪ የማይቻል ነገር የለም ማለት ነው ገባችሁ አይደል አሁን እዚህ ሀገር ማለት ነው እየሞተ ያለ ሰው ጥፋተኛ ሰው አይደለም ገባችሁ አይደል ምንም የማወቅ ሰው ምንም አለ አይደል ምንም ሲለው እንትኑ ራሱ ምንም የማወቅ ሰው ነው ቤቱ እንትን እያፈረሱ አሉ ማለት ነው ዝም ብሎ እየጣሉ አለ ማለት ነው እኛም ደግሞ እየሞተን ነው ማለት ነው ሰው አገር ላይ አላችሁ አይደል እናታችን እኮ ማለት ነው ነገ ይመጣሉ ብላ በርበር እያየች እኛ እየጠበቀች ማለት ነው እዚህ ደግሞ ጥጋበኞች ማለት ነው እኛ እየጨረሱ ነው ማለት ነው ውዶቼ እንዴ አሁን ለምሳሌ እነሱ ያጣፉ ወታደሮች ነበሩ ያ ወታደሮች አይጨርሱም እንዴ ከኛ ምን ይሰራሉ ከቤት ምን ይሰራሉ ቤቱ ላይ የሚጥሉ አሁን ማለት ነው ቤት ውስጥ ምን አለ ምንም የለም እኮ ምንም የለም ማለት ነው እንደ ቤት ውስጥ የሚጥሉ ቤት የማፈርሱ ምንድነው ሰበቡ ምንድነው በእውነት እኛው እኮ ለሊት ራሱ መተኛት አንችልም በእውነት እናስባለን ምግብ ራሱ አንበላም ማለት ነው እንፈራለን ማለት ነው ነገ እንዴት እንሞታለን ብለን ማለት ነው እኔ በህይወቴ የማይረሳ ነገር ማለት ነው የመስቀል ቀን ኢትዮጵያ ላይ መስቀል ማለት ነው ለሊቱ በቃ ያ ቀን በስነ ስርዓት ተስፋ ቆርጠን ፈጣሪ ወይ ህይወታችን ማረን ኃጢያታችን ይቅርበለን ብለን ንስሐ የገባን ቀን ነው ማለት ነው ያ ቀን ለሊት ማለት ነው በእውነት ቤታችን ርቅርቅ እንዳለ ነው አደረ ማለት ነው ከቤት ከወጣን አሁን አሮጊታ ጥለን ከቤት ከሄደን አለ አይደል ሁጭ እንትን
ከሆነን ማለት ነው የሴትዮ ልጆች እኛ አይለቁም ማለት ነው ደሙ ወደ ቤት እኛ አይመልሱም ማለት ነው ከዛ ወዴት እንሄዳለን በቃ ከሞተን አሮጊቷ ጋር እንሞት ብለን ቁጭ ብለን አደረን ማለት ነው ቁጭ ብለን እየፈራን ወይኔ ፈጣሪ ወይ በሰላም አስገባን እያለን ማለት ነው በእውነት እና እስራኤሎች እኛ አስደክሙን በእውነት ደከመን ማለት ነው አሁን ፈጣሪ ያዘ ይመስገን ፈጣሪ ያዘ ማለት ነው እዛው አሁን እኮ ተያዙ በቃ አላደል ፈጣሪ በራሱ ጉልበት መታ ማለት ነው በራሱ ጉልበት መታ እነሱ ማለት ነው ሲጀመር እስራኤሎች ክርስቲያን አይደለም አንደኛ ላይ ክርስቲያን ሰው አይገልም እንዴ እኛም እኮ ክርስቲያን ውስጥ ነው አድገን እዚህ እንትን ሆነን ማለት ነው ደርሰን ማለት ነው እንዴ ክርስቲያን ሰው ይገላል እንዴ ኢሳት ይጥላል እንዴ ቤቱ ላይ ክርስቲያን እኮ ፈጣሪ የሚፈራ ሰዎች ነው እንዴ ሰው አይደለም እንትን ራሱ አይገሉም ማለት ነው እንዴ ምንድነው ቆይ ምንድነው ችግሯ ምንድነው እነሱ እኮ ይሁዳ እኮ ነው ይሁዳ ምንም ፈጣሪ ራሱ አያቁም ማለት ነው አያቁም እነሱ ፈጣሪ አያቁም ፈጣሪ የሚፈራ ሰው አይገልም በፍጹም ሰው አይገልም ማለት ነው ፈጣሪ ያለ ሰው አይገልም ማለት ነው እስራኤሎች በጣም አስደክሙነኛ በእውነት ፈጣሪ እዛ ያዘ ማለት ነው ቤተክርስቲያን የሚትሉ ልጆች ማለት ነው ቤተክርስቲያን አባት አላት ማለት ነው ቤተክርስቲያኗ አባት አላት የፈጠረ አምላክ እዛ ያቆመ አምላክ ይጠብቃል ማለት ነው ምንም አትሆንም ማለት ነው ቤተክርስቲያኗ ገባችሁ አይደል እና ማለት ነው እኛ ከኛ ፈጣሪ ያዘ ወደዛ ማለት ነው እነሱ የሚችል ሰው የለም ሰው አይችልም በቃ እነሱ ሰው አይችልም የሚችል ፈጣሪ ብቻና ብቻ ነው በቃ ፈጣሪ ብቻና ብቻ ነው እና ማለት ነው በእውነት እዚህ አገር በጣም መልካም አገር ናት አዎ ጥፋቷ መኖር ይችላሉ ጥፋት ያጠፉ ደግሞ ያ ምን ነበር ፖሊሶች ናቸው እነሱ ሁሉ ነገር እጃችሁ ላይ ስለሆነ እስራኤል ሀገር አሁን የማይሰራ ነገር የለም እስራኤል ሀገር ቁጭ ብሎ ስለነሱ የማወሩና የሚሰሩ ነገር ሁሉ ነገር ማወቅ ይችላሉ ማለት ነው እነሱ እኮ በሁሉ ነገር ትልቅ ናቸው እና ያ ፖሊሶች ይዞ መጨረስ ይችላሉ ግን ሰዎች ምን አጣፉ እንዴ እንደኛስ ምን አጣፉ አሁን ቅርብ እንትን ጊዜ ማለት ነው 5 የኢትዮጵያ 5 ልጆች ሞቱ አሉ እንዴ የነሱ እናት እኮ አሁንም ነገ ይመጣሉ ብላ እየጠበቀች እኮ ነው እንዴ እነሱ ደግሞ ሰው ላይ ቤት ያፈርሳሉ ማለት ነው ትንሽ ፈጣያ አይፈሩም እንዴ በእውነት በጣም ያዛዝናል በጣም ማለት ነው እኔ ወይኔ በእውነት በጣም ያዛዝነኛል ደግሞ ማለት ነው በጣም ይከብዳል ማለት ነው ፈጣሪ በእውነት በሰላም ወደ ሀገራችን እንደምንገባ ፈጣሪ ይርዳን ማለት ነው ይርዳን በእውነት እና እንደዛ ነው ምላችሁ ዶቼ ፈጣሪ ካለ አንድ ቀን ወደ ሀገራችን እንገባለን እኛም ማለት ነው እና ማለት ነው እዚህ ሀገር ማለት ነው ልብናን እየተባለች ወይን ቤሩት ማለት ነው በፍሪደም መኖር የሚችል ሰው አለ አይደል እንደ ሳውዲ እና ኩዌት ካታር አለ አይደል ዱባይ ወረቀት የማይኖር ሰው ቤት ተከራይቶ መኖር ይችላል ማለት ነው እዚህ ሀገር መዳም ቤት እንደፈለክሽ ወጥሽ ከፈለክሽ ሱሪ ከፈለክሽ ፓንት ማለት ነው ላንቺ ከሆነ አንቺ ከፈለክሽ ማለት ነው ፓንት ለብሰሽ መሄድ ትችያለሽ ማለት ነው እዚህ ሀገር አለ አይደል እዚህ ሀገር አለ አይደል ክርስቲያን አለ ሙስሊም አለ አንድ ላይ ነው ተቀላቅሎ እንደ ኢትዮጵያ ማለት ነው እዚህ ሀገር እንደው የማርያም ሀገር ነው አሉ አይደል እንደ ልብናን እኮ የማርያም ሀገር ናት ማለት ነው እና ማለት ነው ወዶቼ እዚህ ሀገር አለ አይደል ክርስቲያንና ሙስሊም ተቀላቅሎ የሚኖር የሰላም ሀገር እንደፈለክሽ ወጥተሽ መግባት የሚቺ አለ አይደል ሰው ማዝ ምን መፍራት የማይኖር የፈለክሽ ብር ጣርተሽ መስራት የሚቺ ውጭ ወጥተሽ ማለት ነው እና
እንደዛ አገር ናት ማለት ነው ውዶችዬ እና ማለት ነው አሁን ደግሞ በጣም ይቅርታ እያዛጋኝ ነው እና ማለት ነው አሁን እያጣፉ ነው ማለት ነው እስራኤሎች አገራችን እያጣፋች ነው እስራኤል ልብናን እያጣፋች ነው ማለት ነው ልብናን ቆንጆ አሪፍ አገር ቤተክርስቲያንም እየተሞላች ደሞ በሙስሊሞችም ደሞ ማለት ነው በመስጊድ እየተሞላች ኡነቴ ነው ምላችሁ እዚህ ቤተክርስቲያን እዚህ እንትን ነው አለ መስጊድ ነው አለ ማለት ነው ሰው ሳይናቅ ተከባብሮ የሚኖር አገር ናት ማለት ነው በእውነት እኔ አየው እንትን ፍሪደም ማለት ነው እንደ በቃ የፈረንጅ አገር ነው እንደዛ ነው ፍሪደም አሉ እንደው ፈረንጅ አገር ራሱ ወረቀት የማይኖር ሰው እኮ መኖር አይችልም እዚህ አገር እኮ ወረቀት የማይኖሩ ሰዎች ማለት ነው 10 አመት 15 አመት ይሰራሉ እኮ 15 አመት ይሰራሉ 20 አመት ይሰራሉ እንደው መኖር ራሱ እዚህ አገር ዝም ብሎ ልጅ ወልዶ የሚኖሩዎቹ አሉ ኢትዮጵያ እኮ ኢትዮጵያ እንደሃሉ ሰው ነው እዚህ አገር የሚኖሩ ማለት ነው በእውነት ኢትዮጵያ ብቻ እኮ ነው እዚህ አገር ማለት ነው ኢትዮጵያ ሴቶች በጣም በብዛት ነው አሉ ማለት ነው እዚህ አገር እና ውዶችዬ እንደዛ ነው የሚላችሁ ማለት ነው ፈጣሪ ለምኑልን እስራኤሎች ወደኛ እንዳይመጡ ፈጣሪ እግራችሁ እጃችሁ ይዛ ይያዝ ማለት ነው ይያዝ የማይቻል ነገር የለም ላንተ ፈጣሪ ወይ ላንተ የማይቻል ነገር የለም በእውነት ይዛ ያዝልን ማለት ነው እነሱ እና በሰላም ሰርተን በሰላም ወደ ሀገራችን እንደምንገባ ያሰበን ነገር አድርገን ለቤተሰቦቻችን ለራሳችን የፈለገን ነገር አድርገን በሰላም ሀገራችን እንደምንገባ ያ እስራኤሎች እግራችሁ ያዙልን እዛ ፈጣሪ ሊያዝ ማለት ነው እዛ ጋር በእውነት እና ዱአ አርጉልን በእውነት ዱአ አርጉልን ነው ምላችሁ ዶቼ በጣም ወዳለሁ አከብራለሁ ማለት ነው ዶቼዬ አበዛው አይደል ወሬ ማለት ነው እኔ እኮ ወሬኛ ነኝ ወሬ በደንብ አበዛለሁ ማለት ነው እና እንደዛ ነው ምላችሁ ዶቼ አመሰግናለሁ እስካሁን ድረስ እኔ ጋር ስለቆያችሁ ካጠፋው ደግሞ ማለት ነው ጥፋትሽ ይሄ ነው በሉልኝ ማለት ነው ወዳቻለሁ እስከ መጨረሻ እና አመሰግናለሁ